በሽታው ዘር፣ ቀለም፣ ብሔር የማይለይ በየትኛውም ዓለም ያለ በሽታ ነው። ከዘር ጋር የሚገናኝ ከሄሬዲተሪ ጋራ የሚገናኝ ምንም አይነት ነገር የለውም። ከዛ ጊዜ ጀምሮ ኢትዮጵያ የባህር ኃይል የላትም፣ ተበትኖ ነበር። በጣም ያስቆጫል። ምክንያቱም ኢትዮጵያውያን የራሳችን አስተዳደግ፣ ባህል፣ ሃይማኖት፣ ወግ፣ ስርዓት አለን እና ሌላ ሀገር ሄደ ምንም ዝምድናም ቢኖር ሰው ቤት ላይ ሄደ ጥገኛ ስትሆን እንትንም አይደለም። ከባለቤትህ ጋር ከመጣች በኋላ ኢሚዲየትሊ ግጭት ተፈጥሯል። ያ ግጭት ሲፈጠር አንተ የዛ የተጠነሰሰልህን ወይም ደግሞ የተጠመደልህን ወጥመድ ሰባብረህ ለማምለጥ ስማርት መሆን አለብህ ብዬ አስባለሁ። ከባለቤትህ ጋር ከመጋጨት አስቀድሞና ይሄን ነገር አላየኸውም ነበር? ምንድነው የሆነው? በቃ እሷ አቀደች፣ ገንዘብ መደበች፣ በቀጥታ ወደ ስራ ገባች። ፕሮጀክት ነው በቃ። ምንድነው ያደረገችው? በቀጥታ እኔ አንተ እንዳልከው ትምህርቴን አቆምኩትና 2-3 እንደውም አንዳንዴ 3 ሁሉ ስራ ነበር። ይሄ የኡበር ስራንም ጨምሬ ለምን ብዙ ሳንቲም እፈልግ ነበር። በጠበቃ በምናምን ነው ማመጣቸው። ስለዚህ ያንን ደፋ ቀና አልነበረ። ከዛ በኋላ እሷ ምን ኤቭሪቲንግ ጨረስኩላቸውና አሜሪካን ቪዛ ሴንተር ገብቶ ወደ አዲስ አበባ ኮንሱላ ጽሕፈት ቤት ሲሄድ እሷ ሄደች እዛ ማለት ነው። እህቷ ሄዳ ብዙ የፈለገችውን መርጨት የፈለገችውን ሁሉንም ነገር ረይታ መጣች። ከዛ በኋላ ምንድነው የሆነው? እሷ እዛው ቆየችና የባሏን ወንድም እዚያ ሳይን አረገች አሜሪካን ሀገር እንዲቀበላት እና አንዳንድ ነገሮችም እሷ ባሰበችው መንገድ እንዲሄድ። ከዛ በፊት እኔ ምንድነው እስቲ ቆይ እንዲህ አይነት ነገር ተከስቷል፣ ለምን ሙቭ አላረግም? ይሄን ስቴት ለቅቄ ሌላ ስቴት ለምን አልሄድም ብዬ አስቤያለሁ። ቱዛት ኤክስተንት ሌላ ስቴት ልቀበላቸው ማለት ነው። በኋላ ያለሁበት ስራ እንደገና እዚህ ስራ ቆሜ ደግሞ ሄጄ ሌላ ስቴት የሚለው አሰነፈኝ። ሲያሰንፈኝ ኦኬ በቃ እዚሁ ልቀበላቸውና ያለው እንጂ የእሷ እንትን ገብቶኝ ነበር። በዚህ ደረጃ በዚህ ሌቭል ግን የክፋቷ መጠን እንደዚህ ይሰፋል ብዬ አላሰብኩም። ሲመጡ እሱ እኔ ያልጠራሁትም አይ ካን ድራይቭ እነሱ መቀበል ይችላልው ምናምን እሱ መጣ። አበባ ይዞ እኔም አበባ ይዤ ምናምን ዌልከም ልጆቼ ሚስቴ ያልኩኝ ተቀበልኩኝ። ይዣቸው ወደ ቤት ሄድኩኝ። እሱም እንደዛ ምናምን የመጀመሪያ ዴይ 1 እኔ ኤቭሪቲንግ አዘጋጅቼላታለሁ። ሁሉ ነገር ተዘጋጅቷል። አይፎን ስልኩን ገዝቼ ተዘጋጅቷል። ሲም ኤቭሪቲንግ። ከዛ በኋላ እዛው ቁጭ ብዬ ለምን እኔ ያሉኝ 2 ስልኮች አንዱን ልስጥሽ እንደ ይሄ የተገዛው ስልክ ለማን ነው? ከዛ በፊት ነው ወይ እንዲህ ነው። ምን አለች? 2ቱንም በወስደው ምን አለ አለች። እናው አዎ እሺ ምን ያግልሻል? አዲስ ሰጠውሽ አይደለም እሱን ለምን አትወስጂም በሚል እና በደንብ ተመክራ በደንብ ተዘክራ በደንብ ሁሉን ነገር ተሞልታ መጣለች። እኔ ደግሞ ታይ እንደዚህ አይነት ነገር አለ እያንዳንዱን ነገር ነገርኳት። በግልጽ የባለቤት ያንጸባረቀ በግልጽ ነገርኳት። የባለቤት እህት ለጾታዊ ግንኙነት ያነሳችውን ጥያቄ ደፍረህ ለባለቤት አለ ነገርኳት። የሚገርምህ እኔ ጋር ከመጣች በኋላ ትንሽ ይረፉ አልኩና 3-4ኛ ቀን ላይ ነገርኳት ነው እንዲህ ነው እንዲህ አይነት ነገር ተከስቷል እንዲህ ነው አልሰማችኝ። ለምን እዛ አዲስ አበባ ኢትዮጵያ ሄዳ ብዙ ነገሮችን ሰርታ ነው የመጣችው። ስለዚህ ነው ይሄ እንደዚህማ ምናምን ብላ ወደ እህቷ መዘነች ነው
እሺ እንደዚህ ነው አልነገርከኝም እንዳትዪ እንዲህ ነው። ከዛ በፊትም ደግሞ የሆነውን ነገር ታውቃለች። ባይዘው ከወንድሟ ከባሏ ወንድም ጋራ እንደገና ደግሞ የአንድ ጓደኛችን ነበር እንደውም አንድ ኮሶ መድኃኒት ከዚህ አድርሱልኝ ብሎ ይዘን ሄደን የወንድሟ ጓደኛ ነው እዛ እንትን ያለው እሱን አብረን ሄድን አሁን ከእህቷ ጋር ማለት ነው። የዛን ጊዜ ነው የተያዩትና አንድ ላይ እንትን ማድረግ የጀመሩት እና ቱ ዛት ኤክስተንት እንትን ነች እና ብዙ ነገር ጥሪ ያለው። ከዛ በኋላ እኮ 2 ዓመት ከ7-8 ወር ድረስ እኮ ስመክር እንዲህ አይደለም እንዲህ አይሆንም እያልኩ ስመክር ቆይቻለሁ። ያንዳንዱ እንቅስቃሴዋን በቴክኖሎጂ በተደገፈ የምታደርጋቸው ነገሮች አሉና እነኛ ነገሮች ጠቅመውሃል? ባለቤቴን በጣም ነው የማምናት። በጣም በቃ በተለይ አገር ውስጥ እየኖርን ባለቤቴ እኔን ታምነኛለች፣ እኔ እሷን አምናታለሁ። በተአምር በሁለታችን መካከል አለመተማመን የለም። ምን ተፈጠረ? ትዳሬን በተወሰነ ደረጃ እያለሳለስኩ ለ2 ዓመት ከምናምን አካባቢ ያስኩት እህቷ እንዳሰበችው አልፈረሰም። ከዛ ምን ሆነ? በዚህማ ከቀጠለ ምናምን ስለዚህ የእሷን ሌላኛው ክፋት ምን አደረገች? ባለቤቴን ከሌላ ሰው ጋር እንድትማግጥ ፕላን አደረገች፣ ፈጸመችው። አስተዋውቃ ሁሉን ነገር አድርጋ ምናምን ትናለች። ከዛ በኋላ ምንድን ነው አይ ራሴንና ልጆቼን ፕሮቴክት ማድረግ አለብኝ ገብቶሃል? እኔና ልጆቼን። ምክንያቱም ከዚህ በኋላ እኔ ያሰብኩት ነገር ከሆነ ልጆቼና ራሴንም እንትን ማድረግ አለብኝ ብዬ አዳዲስ ቴክኖሎጂዎች እንዳልከው ረቂቅ የሆኑ ቴክኖሎጂዎችን የተጠቀምኩኝ አንዳንድ ነገር ስል እኔ ያሰብኩት በአይምሮዬ የሌለ ነገር ተከስቶ እንትን አለ። ያለምን ሆነ በሚል እንዴት ብዬ የተወሰኑ ነገሮች ሲሄድ የእህቷ እጅ ነው እዛም ላይ ያለው። ከዛ አውቶማቲካሊ ወሰንኩኝ። ምክንያቱም መጽሐፍ ቅዱሱም እምነታችንም ሁሉም ነገር አይፈቅድም። ስለዚህ ሚስትህን ውደድ፣ አፍቅራት፣ አትፍታት ይላል ካላመነዘረች በስተቀር። አመንዝራ አገኘኋት ባለቤቴን። ለምን እዚህ ውስጥ ገባሽ? የተለያዩ ነገሮች ምናምን እያለን መነጋገር ጀመርን። አንድ ቀን አውቶማቲካሊ የማይሆን ነገር ውስጥ ገብታ እጅ ከፍንጅ ያስኳት። ከዛ በኋላ ቀና ብላ ማየት ስላልቻለች ተነስታ ልጆቹን ይዛ ጠፋች። በጣም የገረመኝ ትዕግስትህ ነው። በጣም አሁን ስናወራው ቀላል ይመስላል። እዚህ መጽሐፍ ላይ ግን እያንዳንዱ እንቅስቃሴ እጅግ ትዕግስትን ፈታኝ ነው። አንዳንድ ቦታ እንደውም በጣም ነርቨስ ሆነ ከቁጥጥር ውጭ ሆነ ከመጣህ በኋላ የእንቅልፍ ኪኒን ወስደህ ትተኛለህ፣ ነገሩን ታሳልፈዋለህ። ሌላው ደግሞ ተሰራበት የነበረው ተቋም መሳሪያ ማምረቻ ተቋም ነውና ልክ ነው። እንደው ብዙዎች ለምሳሌ አሁን አንተ እጅ ከፍንጅ ያስካት ኤቭሪቲንግ አንደኛ አንተ ልጆችህን ይዘህ ወደ ሉዚያና ሄደሃል ለምርቃት። የምርቃት በዓልህ ላይ የባለቤትህ መገኘት ወሳኝ ነው። ልጆቼ ብቻ ናቸው የተገኙት እና ስትመለስ ግን አንደኛ ዴሊብሬትሊ ነገሮችን አመቻችታ እንደቀረች ያሳያል መጽሐፍ ላይ እና ምንድን ነው በዛ ልክ ትዕግስት ሊኖርህ የቻለበት ምክንያት? ቅድም እንዳልኩት ነው። እኔ ትዳሬ መፍታት አልፈልግም ነበር። ልጆቼ፣ ሚስቴ፣ አጠቃላይ ቤተሰቤ አንድ ላይ እንድንኖር፣ አንድ ላይ እንድናረጅ፣ ልጆቻችንን እንድንድር፣ እንድንኩል ፈልግ ነበረ። ይሄ ከመጀመሪያ ጀምሮ ጸሎትም ማድረግ የሰጠኝ ሚስት ነች። በዛ አይነት እንትን ነው ያለኝ እና ትዳር የመፍታት እንትኑ በአይምሮ አልነበረም እና ምንድነው የመጀመሪያው እንትኔ ይሄን ነገር እንትን ካልኩ በኋላ በባለቤቴ ተስፋ ቆረጥኩባት። ተስፋ ስቆርጥ በዚህ ደረጃ ከሄደች
ሌላም ነገር አርጊ ቢሏት ታደርጋለች። ስለዚህ ምን ማድረግ ሌላም ነገር አርጊ ቢሏት ታደርጋለች። ለምሳሌ አብረን እየኖርን ነው፣ እህቷን እየደገፈች ነው፣ እኔን እና ልጆቿን፣ ቤተሰቧን፣ ትዳሯን ኤክስፖዝ አድርጋለች። ስለዚህ አብረን እየኖርን በዚህ ደረጃ ጥላቻና እንትኖች ካሉ ሌላም ነገር ሊደረግ ይችላል። ስለዚህ ያልኩትም ደግሞ ሆነ። መጨረሻ እኮ ተከሰስኩኝ፣ በኋላ እመጣበታለሁ። ያ መረጃ ግብአት የሆነኝ የዛን ጊዜ ነው። ተከስሼ አሜሪካን ፍርድ ቤት እኔ በእድሜ ፎር ዩር ኢንፎርሜሽን በእድሜ ለሰው እንትን ሆኜ እንኳን አላውቅም። ምስክር እንኳን አይደለም ተከስሼ ልቀርብ በፍጹም እንደዚህ አይነት እንትን ውስጥ የለም። አሜሪካን ሀገር ግን በባለቤቴ በራሴ ባለቤት በእህቷና አጋሮቿ ግፊት ከሰሰችኝ። እንዲህ ነው ፕሮቴክሽን ፈልጋለሁ፣ እንዲህ አድርጎ እንዲህ አባሮኝ እንዲህ አድርጎ የሌለ ነገር በቃ ተፈጥሮ በቃ ሚዲያና መጽሐፌ እንትን ስለሆነ እንግዲህ አስበው ባለቤቴን ሊደፍረኝ ምናምን አይነት እንትን ከኛ ባህል ከኛ እንትን ጋር በፍጹም የማይሄድ ከእምነታችን ከማንነታችን ጋር አይሄድም። እሱንና በጣም ዘግናኝ የሆኑ ሌላም ማት ቃላቶች መጽሐፌ ላይ አስፈሬዋለሁ። እሱን ጠቅሰው ነው የተከሰስኩት። እንግዲህ እውነታው ያለው እኔ ጋ ነው አይደለም። እውነታውን ደግሞ በመረጃ ማጎልበት አለብኝ፣ በመረጃ ማገዝ አለብኝ አልኩና እነዛን አዳዲስ የሆኑት ቴክኖሎጂዎች ናቸው። ድምፅን በቀላሉ እንትን ይላሉ፣ ቪዲዮ ሪከርድ ያደርጋሉ፣ ኤቭሪቲንግ። ከዛ በኋላ ምን ሆነ? እኔ በዛ ስቃይ ውስጥ ሆኜ እንትኑንም ሁለተኛ ዲግሪን ሰራው። ግራጁዌት ሳደርግ ለአራታችን ማለት ለባለቤቴ፣ ለኔ፣ ለሁለት ልጆቼ ትኬት ቆረጥኩና ኤር ትኬት ልንሄድ ስንት ቀን ነው? 2 ቀን እንደዚህ ሲቀረው አይ ቲንክ ያ 3 ቀን ማታ አካባቢ ነው የነገረችኝ። 2 ቀን ማለት ነው። ልጄን ልካ አልሄድም ቀርቻለሁ እኔ እናንተ ልጆቹን ይዘህ ሂድ የሚል ነገር። በዚህ በደስታዬ ጊዜም እንደዚህ ነገር አለ እንዴ ምናምን ነገር ብዬ እስከዛ ድረስ ብዙ ነገሮች ውስጥ እያሉ ማለት ነው። እንዴት የተቆረጠ ትኬት ትሰርዣለች ምናምን ነገር አልኩ። ሳናግራት በቃ አልሄድም አለችኝ። ኦኬ ትኬቱም ባይዘው በዛው ነው የቀረው። ምክንያቱም ያንን ፕሮሰስ አድርገ ለማስመለስ ጊዜያት ይፈልጋል። ልጆችን ሲል ቆጨኝ። ለምንድን ነው እንደዚህ የፈለገችው? እኛ 6 ቀን ነው የበጀት ነው እዛው ብዙ ነገር እንትን ከግራጁዌሽን በኋላ የተወሰኑ ነገሮች እንደ ቫኬሽን ልንዝናና ማለት ነው። በኋላ ለምን አሰበች እቺና 6 ቀን እስቲ ቆይ ምናምን አልኩና አንዳንዱ ዋይ ቱ ዳት ኤክስተንት ለምን ሄድክ ብሎ ክሪቲክስ ያቀርባል። እቀበላለሁ ባይዘወይ ግን እንዳልኩት ለመረጃ ከዛ የሚጠማመዱ ድምጾችና ምናምን 73 ቀን አካባቢ ድምጽ ሪከርድ የሚያደርግ መሳሪያ ነው። በጣም ጥቂት እንትን ነገር ነው፣ የደቀቀ ነገር ነው። እሱንና አንድ ደግሞ የቪዲዮ ሪከርድ እሱም እንደዚሁ እንትን ላይ ሶኬት ላይ ስለምታደርገው እንትኑን ቻርጅ እያደረገ ወደ 72 ሰዓት እንደዚህ አካባቢ እንትን ይላል፣ ሪከርድ ያደርጋል። አንዳንድ ሰዓት ይቀዳና ድሮፕ ያደርጋል፣ አንዳንድ ሰዓት ይቀዳና ድሮፕ ያደርጋል። የመሳሪያው የዲቫይሱ እንትን ማለት ነው። እሱን አድርጌ ተነስተን ሄድን ከልጆቼ ጋር አሳለፍኩኝ። ግራጁዌሽን ተመርቆ ስመለስ ያሰብኩት ነገር እውን ሆኖ አገኘሁት። በቃ እኔ አንባቢዎች አሁን ከመጽሐፌ ገብተው ዲቴል ቢያነቡት በጣም ጥሩ ነው ብዬ አስባለሁ። ያ ነገር እንትን አለ። ፋይናሊ ምንም መደረግ አልተቻለም።
ወደ ፍርድ ቤት እንዳልኩት ወደ ፍርድ ቤት ሄድን። የፍርድ ሂደቱ እኔ ባቀረብኩት የክርክር የጽሁፍና የቪዲዮና ኦዲዮ መረጃዎች በእኔ አሸናፊነት ፋይሉ ተዘጋ ማለት ነው። አንተ ግራጁዌሽንህን ከልጆቼ ጋር ሴሌብሬት አድርገህ ተመለስክ። የተፈጠረው የሆነው አስደንጋጭ ነገር ለየትኛው ሰው ከባድ ፈተና ነው፣ ምንም ጥያቄ የለው። በዛ ትዕግስት ውስጥ መጥተህ ባለቤትህ በተለያዩ የጥፋት መንገዶችን ብትሄድ የተሰራውንም ሴራ ታውቅ ስለነበረ መጨረሻ እንደዛ ከደረሰ በኋላ የይቅርታ ልብህ ለምን ታጥፎ ቀረ? ብዙ ነገሮች ካለፉ በኋላ ፍርድ ቤት ያው በቤተሰቦቿ በእህቷ ግፊት ከሄደች እና እኔ ያንን አቋርጠን ፍርድ ቤት ሂደቱ በጣም ትክክል አይደለም፣ ከእውነት ርቀሻል፣ እኔም አቅሽ አይደለሽም፣ ፕሊስ እንደዚህ ለማንኛውም አልኩና የራሷ ከእሷ ጋር የሚገናኙ ቤተሰቦች ስም መጥቀስ አልፈልግም፣ በጣም የተከበረ ሰው ነው፣ ትልቅ ሰው ነው። እሱን ጠራሁና እባክህ እንዲህ አይነት ነገር ተፈጥሮ ነበረ፣ ስለዚህ ወደ ፍርድ ቤት ያለ ወንጀሌ ያለ ጥፋቴ ወስዳ እንትን ብላ ከሳኛለች። ክሱ ደግሞ ይሄ ጋብቻን የማፍረስ የምናምን አይደለም። የሲቪል ፕሮቴክሽን ማለት በጣም በጣም ከባድ እንትን ነው። ሲቪል ፕሮቴክሽን ይደረግልኝ ሊያጠቃኝና በህይወቴ ራሱ እንትን ልል እችላለሁኝ እና ለእኔና ለልጆቼ ሲቪል ፕሮቴክሽን ይደረግልን፣ ምክንያቱም ይሄን አድርጎኛል ብላ ፎልስፋይድ የሆነ ምንም ከእውነታ ጋር ጀርባና ፊትና ጀርባ ምንም ነገር የማይገናኝ ነገር ነው እንትን ያልችው። ስለዚህ እስቲ ቆይ ረጋ ትበልና ታስበው፣ ማን ነው ይሄንን ነገር እንዲህ ብሎ የመከራት? እስቲ ሂድና አወያቸው ቤተሰብ ውስጥ ገብተህ እሷንም እህቷንም የእሷን አጠቃላይ እንትኖች እስቲ አወያቸው ብዬ ትልቅ ሰው ነው በቃ ላኩኝ። ከዛ በሁለተኛ ቀን እኔ ጋር ተመለሰ መልእክቱን ይዞ አይ በፍጹም ፍርድ ቤት ነው የሚለየን፣ እሱን ሳናሳስር እሱን እንትን ሳንል በፍጹም የሚል መልእክት ነው ይዞልኝ የመጣው። እውነት? አዎ። እሺ ይሄን ያልኩት ይሄን የሚሰሙ እንግዲህ እንትን ሊሉ ይችላሉ። እንደዛ አለች። አዎ እሺ። ከዛ በኋላ የፍርድ ሂደቱ ቀጠለ። እኔ ፎር ዩር ኢንፎርሜሽን መላከ እንትን ጠበቃ የለኝም፣ ጠበቃ አልገዛውም፣ ለጠበቃም ገንዘብ አላወጣም፣ ምክንያቱም እውነት እኔ ጋር ስላለ ብዬ ወሰንኩ። ራሴ ምላሹን እያዘጋጀው ራሴ ዲፌንድ እያደረግኩ እያንዳንዷን ነገር መረጃ እየሰበሰብኩ ራሴ ነኝ ፍርድ ቤት ቆሜ ስከራከር የነበረው። አንዱ እሱ ነው። ሁለተኛ እሷ የተለያዩ እንትኖች እንደነገርኩ ረጃጅም ዓመት የኖሩ ናቸው። 40 ምናምን አንደኛውን የእሷ እህት ባል 45 46 ዓመት የኖረ ነው። እነሱ ምን አድርገዋል? በቃ በቀጥረውላት ሽር ጉድ ይላሉ 5-6 ሆነው። ከዛ 4-5 አካባቢ ነው ምልልስ ያደረግ ነው ፍርድ ቤት ማለት ነው። ክርክር እንዲህ ነው። ኧረ እባካችሁ ጥሞና ጊዜ ይሰጣቸው ያስቡበት ምናምን። ፋይናሊ የመጨረሻ ውሳኔው ተከራክረን እኔ ያለኝን መረጃ ሳቀርብ በጣም እንደ ምን ልበልህ ፍርድ ቤቱ ላይ ያቀረብኩት መረጃ አንደኛ የእሷም ቤተሰቦችም ማንም አያውቅም። መጨረሻ ይሄው ክቡር ፍርድ ቤት ይሄ ታይልኝ በፍላሽ ኦዲዮን ሰጣሁን። ያ ነገር ፊት ለፊት ነው እዛ የሚለቀቀው ባይዘወይ በዙም ያንን ለቀቁ ምናምን። ከዛ በኋላ ሽምቅቅን ያለችው በቃ ምንም ማድረግ አትችልም ነበረ። ከዛ ተነጋግረው
ባልሽን በውሸት ነው የከሰሽው። ይህንን እንግዲህ ቆንጥሬ ነው እንትን ማጫውትህ በጣም ቆንጥሬ እንጂ በሰፊው ነው መጽሐፌ ላይ የተጻፈው። በጣም በሰፊው እንዴት ያለፍኩባቸውን ነገሮች በደንብ ጽፌያለሁ። መጨረሻ እኔ አሸነፍኩኝ። በቃ ባልሽን በውሸት ነው ወይም ደግሞ ምንም መረጃ ሳይኖርሽ ነው የከሰሽው፣ ስለዚህ እሱ ነፃ ነው። አሁን ከዚህ በኋላ አብራችሁ ትኖራላችሁ ብለን አንገምትም። ስለዚህ ፍቺ ጠይቂ። እንዲህ ነው ያሏት። ፍቺ ጠይቂ። ልጆችን በተመለከተ የአሜሪካን የቤተሰብ ሕግ ፋሚሊ ኤንድ ፓሬንታል ሎው የሚባለው በሱ ትዳኛላችሁ። እኩል ነው መብታችሁ። በዛ እናደርጋለን። ይሄ ፋይል ተዘግቷል፣ አትድረሽበት። ሲቪል ፕሮቴክሽኑ ተነስቶልሃል፣ ልጆችህን የማየት መብት አለ በሚለው ተጠናቀቀ። በኋላ ደግሞ እኔ ምን ሆነ? ኦኬ መጀመሪያ ልክ ያለው ሽምግልና ፌል አረገ፣ በእነሱ እንትን አለመቀበል። ዜና አሁን እኔ ያሸነፍኩ። ይሄ እውነት እኔ ጋ ነው። እውነት ደግሞ ፈጣሪ ነው፣ እግዚአብሔር ነው፣ አምላክ ነው። ስለዚህ እኔ ደግሞ ምን አድርግ? አይ በቃ አሸነፍኩ አይደል? የኔ ባለቤት ከዚህ በኋላ she's not my wife anymore በቃ አትሆንም። ስለዚህ ምን ሆነ? ይቅርታ፣ በይቅርታ ነው መዘጋት ያለበት ሁሉም ነገር። ይቅር ብያት አንዳንድ ጊዜ ተገፍታም ነው ወደዚህ ውስጥ የገባችው፣ በእህቷ ግፊት ነው። እሱን ኢንቱ ኮንሲደሬሽን ወሰድኩኝ። አንዳንድ ነገር ወሰድኩኝ። የእግዚአብሔር እንትን ይቅር በሉ ነው እንትን ይዤ ማሰር ነው። በቃ ይቅር ብያታለሁ። እህቴ ነች፣ ወንድሟ ነኝ ከዚህ በኋላ በሚል ነው እንትኑ። ታጋሽነት ያልከው እንግዲህ ቅድም እንደነገርኩ እኔ ትዳሬ መፍታት አልፈልግም ነበር እስከ መጨረሻው፣ ገብተዋል እስከ መጨረሻው። ነገር ግን ለህይወቴና ልጆቼን እንትን ማድረግ ስላለብኝ በዚህ ተጠናቀቀ። አሜሪካ ሀገር ከገባችሁ በኋላ ያለው የትዳር ውስጥ የተከሰተው ትልቁ የስደት የመከራ ጊዜ ነው ማለት ይቻላል። ትክክል። ባይ ዘ ወይ ትልቁ የመከራ ጊዜ እሱ ነው። ምክንያቱም አሜሪካንም ተጉዤ እኔ ከሀገሬ ከወጣሁም ስደተኛ ነኝ። ከተወለድኩበት አገር ወጥቼ እንትን ካልኩ ስደተኛ ነኝ አለ። ለዚህ ነው መጽሐፍን ከስደቴ ጀርባ አልኩ። የስደት አስከፊ ነገሮች አንዱ እኔ የደረሰብኝ በቤተሰብ ማህበራዊው ማንኛውም ነገር እዚህ ውስጥ ኢንክሉድ ይደረጋል። በቃ ተሰድጄ ይሄ ሁሉ የተፈጠረ ነገር አገር ውስጥ ቢሆን ኖሮ ይፈጠራል ብለህ ታስባለህ? አይፈጠርም፣ በፍጹም አይፈጠርም ነበር። ምክንያቱም እንደውም አንዳንድ ፊድባኮች እንትን ስንል በፍጹም አገር ውስጥ ሊፈጠር አይችልም። ከሁለት አንዱ ምን ይሆናል? ይበረታሉ፣ ትዳራቸውን ሴቭ ያደርጋሉ። የኛ አገርም ባህሉ ካልቸራችን ይሄ ምንድነው ሃይማኖታችን፣ እያንዳንዱ ማንነታችንና አፈጣጠራችን ራሱ እድገታችን ይሄንን ለማድረግ አይዋጅም የሚል because of እኛ ከዚህ ወጥተን በስደት ሰው ሀገር ስለምንኖር እና የውጭውን ዓለማት አኗኗር ዘይቤ ካልቸር የማያስፈልጉንን ስለተወሰደ በዚህ መልክ ተካረን በዚህ መልክ እንዲጠናቀቅ ሆኗል። ይሄ ከስደቴ ጀርባ የተከናወኑ ነገሮች ስለሆኑ ነው። ሁለት ናቸው ያልኩ። አንዱ የስደት መከራ ነው፣ አንደኛው ደግሞ አንተ ራስህ ሶሻላይዝ የምታደርገው። እኛ እዚህ ሀገር ቤት ውስጥ የምንኖር በውጭው ዓለም ያለው ዲያስፖራ ወይም በውጭው ዓለም የሚኖር ለቴክኖሎጂ በጣም ቅርብ ነው። የቴክኖሎጂ እውቀቱን በዛው ልክ ይሰፋል የሚል ግንዛቤ ነው ያለው። አንተ ደግሞ በመጽሐፍህ ውጭ ካለው ዲያስፖራ አገር ቤት ውስጥ ያለው ኢትዮጵያዊ ለቴክኖሎጂ የተሻለ እውቀትና ግንዛቤ ያለው ብለህ ያስቀመጥክበት ቦታ አለ። ለዚህ ደግሞ ማሳያ አንዱ ባለቤትህ ላይቭ ከሌሎች ጓደኞቿ ጋር አንተን በተመለከተ የምታወራውን አንተ ቀጥታ ታዳምጥ ነበር። አንድ ሁለተኛ
ገንዘብ ማስተላለፊያ ዘዴዎች ገንዘብ ስታስተላልፍ ለሰዎች ያው አንተም ደርሰህበታል ቀጥታ ያ እንትን ወደ አንተ ይመጣል እና እሺ እዚህ ላይ የሆነች ሐሳብ በለልኝ ባጭሩ። እሺ ባጭሩ እዚህ ጋር ምንድነው መጽሐፌ ላይ ያሰፈርኩት ትንሽ የግንዛቤ ያመለካከት የፐርሰፕሽን ችግር አለ ነው። ምንድነው ያ ፐርሰፕሽን ችግር? እኔ ለምሳሌ የምኖረው ከኢትዮጵያ ውጪ ነው። የትኛውም የዓለማችን ክፍል ሊሆን ይችላል። ነገር ግን ሀገር ውስጥ የሚኖረው ህዝብ ወይም ሲቲዝን ያለው ግንዛቤ ለዲያስፖራው ወይም ደግሞ ሌላው ዓለም ለሚኖረው ህዝብ ያለው ግንዛቤ ያለው አመለካከት መሻሻል ወይ መታረቅ አለበት ብዬ ስለማስብ ነው እዚህ ላይ ያሰፈርኩት። ምንድነው አንደኛው አሁን መልአከ እንዳነሳው ለምሳሌ አገር ውስጥ ያሉ የተመራመሩ ሊቃን አሉ። ከዛም ወረድ ሲል ደግሞ በጣም አንባቢ በጣም ብዙ ዕውቀት ያዳበሩ ዜጎች አሉ በአገር ውስጥ። ምንድነው በአመለካከት ያልኩት በውጭው ዓለም የሚኖር ኢትዮጵያዊ ትውልደ ኢትዮጵያዊ ሁሉን ነገር ጠንቅቆ ያወቀ ይመስላቸዋል ወይንም ደግሞ በሀብት ደረጃ በደንብ ሀብታም የበለጸገ የሚያቅ የተከበረ አርገው የሚስሉ እንትኖች አሉ። ይሄ አመለካከት መፋቅ አለበት ብዬ ስለማስብ ነው። ምክንያቱም ውጪ ስለ ኖርክ ሁሉን ነገር አወቅ ማለት አይደለም። ውጪ ስለ ኖርክ ያንተ ምንድነው ልዩነቱ ብትለኝ ኤቭሪቲንግ አክሰሲብል ነው። እዛ ለመማር ኦፖርቹኒቲው ሰፊ ነው። ይሄ ነው ልዩነቱ። አሜሪካ ላንድ ኦፍ ኦፖርቹኒቲ ሲባል የግለሰቡ ጥረት ታክሎበት ሁሉን ነገር ማድረግ ይችላል ነው። ካላደረገ ግን አገር ውስጥ ያለው ዜጋ በማንኛውም አይነት መልኩ የተሻለ ሊሆን ይችላል። ለምሳሌ በኢኮኖሚ ደረጃ ስንሄድ የከረንሲው ሃርድ ከረንሲ ስለሆነ እዛ ጋር የሚሰራውን የሚያመርተው ገንዘብ ወደ ሀገር ቤት ስታመጣው ትንሽ ምንዛሬው ሰፋ ያለ ስለሆነ ምናልባት አኗኗር ዘይቤው ከአገር ቤቱ የተሻለ ሊሆን ይችላል። ነገር ግን አሜሪካን ሀገር ሄጄ እኔ የሄድኩበት መስመር ያየሁት ቻሌንጆች ውጣ ውረዶች እና እኔ ስየው እዚህ በነበርኩበት ጊዜ እንደ ማንኛውም ሲቲዝን ስየው የነበረው ይዤው የነበረው አመለካከት እዛ ስደርስ ሙሉ ለሙሉ የተለየ ነበር። ልክ እዚህ አሁን ማጆሪቲው ፐብሊክ አት ላርጅ እንደሚያስበው ነበር እኔ የማስበው። እዛ ግን ሄጄ ሳይ ነው የተገላቢጦሽ ነው ያየሁት። ያ ደግሞ ለምን ሆነ? which is obvious በቃ ምክንያቱም አሜሪካን ሀገር ከፍተኛ የሆነ የጊዜ ጥበት አለ። ሰርተህ መኖር አለብህ፣ ቢልህን ከፍለህ መኖር አለብህ። ኃላፊነቱ ከፍተኛ ነው። ያ ሩጫ ጊዜ ላይኖር ይችላል። እንደ አንድ ፖይንት ካነሳን ይሄ ነው ቢዚ ሊያደርግ የሚችለው። ያ ግን ሊገድብህ አይገባም። ሰርተህ የሰለጠነ ዓለም ውስጥ ካለ ራስህንም ማሰልጠን መቻል አለብህ፣ መማር መቻል አለብህ፣ ራስህን ማሳደግ መቻል አለብህ። ገብቶሃል? እንጂ በአመለካከት አሜሪካ የኖረ ሁሉ ሁሉን ነገር ይችላል፣ ያቃል፣ የበለጸገ ነው፣ ሪች ነው፣ እንዲህ ነው ተብሎ የሚመጣ የግንዛቤ እንትን አለ። ምሳሌ እዛ ጋር ሰጠው። ዘገየ እኔ መጀመሪያ ሰጠው የነበረው እንትን እና እዛ ከሄድኩ በኋላ ያለው አጠቃላይ ማለት እችላለሁ በእውቀት ደረጃ ገንዘብ ሊኖረው ይችላል። እንደ ሰው መከበር አለበት፣ ክብር ይሰጠዋል። ነገር ግን ራሱን በትምህርትና በእንትን ማበልጸግ ላይ ግን የለበትም። ኢቭን በደንብ እንትን ኤኒ ስልክና እነዚህ ፓልም ቶፖች እና ዴስክቶፖች
እና ላፕቶፖች ኢቭን ፕሮፐርሊ ማኔጅ ማድረግ አይችልም። ይሄንን ስል እንትን አይደለም፣ ግን የአመለካከት ችግር ነው። አገር ውስጥ የተማሩ የሰው ኃይሎች አሉ፣ በእውቀት የዳበረ ልምድ ያላቸው በደንብ እንትን ያሉ አሉ። ነገር ግን እነሱም ጭምር በዚህ በአመለካከት እንትናቸው ቪክቲም ሆነዋል ማለት ይችላሉ። ለዛ ነው ያንን በደንብ እዛ ላይ በጣም አርቲኩሌትድ አድርጌ የጻፍኩት። የኦፖርቹኒቲ ጉዳይ ብቻ ነው። ኦፖርቹኒቲ ጉዳይ የእድል ጉዳይ ብቻ ነው። እድል ቢያገኙ ያንን የበለጠ እውቀታቸውን የማስፋት እና የማጎልበት አመለካከቱ የሰፋ ነው። ስለዚህ ያንን ለመግለጽ ፈልጌ ነው። ሁለተኛውን ጥያቄህን ያው እዛው ስትኖር እነሱ ለምሳሌ አንድ ምሳሌ ብቻ ልስጥ። አንድ ልጅ ተወልዶ ለአቅመ ትምህርት ሲደርስና ትምህርት ቤት ሲገባ ኬጂ ምናምን እያለ ሲሄድ አውቶማቲካሊ አታችመንታቸው ከኮምፒውተር ጋር ነው። you can imagine 12ኛ ክፍል እስኪደርስ ከዛ እንትን ጋር አይላቀቁ። ያ ማለት ምን ያህል ለዛ ቴክኖሎጂ ፋሚሊየር እንደሚሆኑ ምን ያህል እንደሚተሳሰሩ ማወቅ ነው። እና ከዚህ እጅ ደግሞ እኔ እድሉ ሳይኖረኝ ምኑ ሳይኖረኝ ያንን ነገር ለማድረግ ስድህ ያለው የሚመጣውን እንትን መከራና የሚበላብህን ጊዜ ኢንቱ ኮንሲደሬሽን ተወስዳለህ። ስለዚህ እዛ ያው የተለያዩ ትልልቅ ዩኒቨርሲቲዎች ስትገባ እያንዳንዱ ነገር በቴክኖሎጂ ነው ሁሉን ነገር ስታደርግ። ስለዚህ ያለኔ ብዙም አልከበደኝም ነበረ። በዛ ምክንያት የተለያዩ መረጃዎችን ኢዚሊ ወስድ ነበር። ምንድነው አሜሪካ ውስጥ አሁን ሰዎች ከዚህ በጋብቻ ሊሄዱ ይችላሉ። እንደሄዱ ግን ወንዱም ሊተዋት ይችላል፣ ሴቷም ልትተው ትችላለች። የተለያዩ ነገሮችና ስጋቶች አሉ። ግን በአብዛኛው ምንድነው ከዚህ ትዳር ኖሯቸውም ይሁን እዛም መስርተው ይሁን ሲንግል ማሞች የመበራከቱ ሁኔታ ይንጸባረቃል። እዚህ መጽሐፍም ላይ ጠቅሰዋልና በዚህ በሲንግል ማም ዙሪያ ትንሽ ነጥብ ጠቅሰህ። ትልቁ የአሜሪካን ሀገር እንደ ችግር የሚታየው አይ ዶንት ኖ እንግዲህ የሌላውን በደንብ ሪሰርች አልሰራሁም። ኢትዮጵያንስ ግን እኔም እሱን ልልህ ነው እዛ በሚኖሩ ኢትዮጵያን የሌላውን በደንብ ስለ ኢትዮጵያንስ ግን ያነሳኸው ትክክለኛ ነገር ነው እና መጽሐፌም ላይ አስፈራያለሁ። ምንድነው መሰለህ ቅድም ካልነው ኢትዮጵያንስ ስንሄድ ማንነታችንን ይዘን መሄድ አለብን። እድገታችንን፣ ማንነታችንን፣ ሃይማኖታችንን፣ ካልቸራችንን ስንል ባህላችንን ስንል በምክንያት ነው። አንድ ምሳሌ ብቻ ልስጥህ። ከተለያዩ ከኤዥያ እንደ ጃፓን፣ ቻይና፣ ህንድ የሚመጡ እንግዲህ አሜሪካ ማለት የተለያዩ አገራት ዘራ ይባል ምን አይባል እንትን ያሉባት ሆስት ያደረገች ሀገር ነች። እና እነዚህ አሁን የጠቀስኩልህ ሀገሮች በፍጹም በአሁን ባልኳቸው በሃይማኖታቸው፣ በማንነታቸው፣ በባህላቸው፣ በአስተዳደር ማንኛው አይደራደሩም። በቃ የሚሄዱት አሜሪካን ሀገር ቅድም እንዳልነው እድሉ ስላለ ቴክኖሎጂን እድገትን በቀላሉ መውሰድ ስለሚችሉ እዛ ይሄዳሉ። ያንን ነው የሚወስዱት። ቴክኖሎጂ እድገትን እንዴት አደጉ፣ እንዴት ነው ወደ አገሬ ለወስድ የሚችለው ይሄንን ቴክኖሎጂ የሚለው ላይ ነው የሚጠመዱት። እኔ ይሄንን ስል በምክንያት ነው። ማንም አሜሪካን ሀገር የሚኖር ዜጋም በትውልድ ኢትዮጵያዊ በዜግነትም ያለ የሚመሰክረው ነገር ይመስለኛል። እና እዛ ከሄደን በኋላ በትዳር ይሄድናለን። እዛም ደግሞ ተፋቅረው የተጋቡ እንትኖች ሊኖሩ ይችላሉ። then መጨረሻው አንድና አንድ እኩልነት፣ ሴትም ወንድም እኔ እኩል ነኝ የሚል አባባል እና ደግሞ በተግባር
የሚፈጽሙት ነገር አለ። እኩል ነኝ፣ ሴት ከወንድ ጋር እኩል ነች። ምናልባት ቅድም እንዳልኩ እድል ስላለ እሷም ትሰራለች እሱም ትሰራለች። ሁለቱ የሚሰሩበትን አንድ ላይ አድርገው ራሳቸውን ከማሳደግ ይልቅ ውድድር ውስጥ ይገባሉ። እኔ ከባሌ ጋር እኩል ነኝ፣ ምንድነው ካንተ የሚለየኝ? ስለዚህ እኔ የሚባልና መናናቅና እርስ በርስ ያለ መከባበር ሁኔታ አሜሪካን ውስጥ በደንብ የታወቀ ነው። ይሄ ምክንያቱ የሚሆነው ትዳር ፍቺ ይመጣል ማለት ነው። ልጆች መበተን ያመጣል ማለት ነው። ከዛ በኋላ ምን ይሆናል? ወደ ፍርድ ቤት መሄድ። ፍርድ ቤት ደግሞ ካልተስማማችሁ ተለያዩ ነው። ሲለያዩ ደግሞ ልጆች ብዙ ጊዜ የነሱም ህግ ነው፣ ባዮሎጂካል እንትንም ለአመጣ ለወለደች እናት ነው የሚገባው ይባላል። ለእናት ይሰጣል። ዘን እናት ምን ትሆናለች? በልጆች ባይ ዘ ዌይ ልጆች ከፍተኛ በአሜሪካን ውስጥ እገዛ የሚደረግላቸው እና ቅድሚያ የሚሰጣቸው ለልጆች ነው። ልጆች ይከበራሉ፣ ማንኛውም ነገር ይሰጣቸዋል። ስለዚህ ምን ይሆናል? ልጆች ከያዘች እሷን ጨምሮ 3-4 ልጆች 2 ልጆች ካሏት መንግስት ኢንከም ያይና አሲስት ያደርጋታል። ይሄ ተለምዷል። ስለዚህ ሞር አሲስታንስ ታገኛለች በልጆቿም በሷም። እንደገና ታክስ ሪተርን የሚባል አለ በየአመቱ። እዛም ላይ የገቢዋና የልጆቹ ኢንቱ ኮንሲደሬሽን ተደርጎ ካልኩሌት ተደርጎ የተወሰነ ገንዘብ ሪፈንድ ይደረግላታል ታክስ። ያቺ ጥቅም ስላለች ብዙ ሌላ አይነት ጎኑን አያዩትም። ብዙዎች ይፋታሉ። ያ እንደ አንድ ምክንያት። ሁለተኛና እንደ ሁለተኛ ምክንያት የምቆጥረው ደግሞ ሚዲያ፣ የሶሻል ሚዲያ። እዚህ መጽሐፌም ላይ ጠቅሼዋለሁ። ሶሻል ሚዲያ ያለው ኢምፓክት ባለ ትዳሮች በጥንዶች መካከል ምን ያህል ተጽዕኖ አለው የሚለውን በደንብ ጽፌዋለሁ። ለምን እኔ ሲንግል ማም ነኝ፣ ለምን እዚህ ትጨናነቂያለሽ? ወጪ መንግስት ያግዝሻል፣ ራስሽ ፈታ ብለሽ ኑሪ ምናምን የሚል ኢንፍሉዌንሻል የሆኑ እንትኖች ይተላለፋሉ። ያንን ታያለች። ቤት ውስጥ ትልልቅ ነገሮችን ውድ የሆኑ ነገሮችን አንስተው በቪዲዮ ላይቭ እያሳዩ እኔ ጸዳ ብዬ ነው የምኖረው፣ ለምን እዛ እንትን ትያለሽ? ይሄ በፍጹም የኛ ኢትዮጵያንስ ወንዱም ሴቱም እንትን በደንብ ማሰብ ያለበት ጉዳይ ነው። በዚህ መሃል ማን ነው ልጆች ቪክቲም ናቸው። ምናልባት እኛ እንደ እንትን ትልልቆች ነን፣ እሷም ለብቻ እሱም ለብቻ ቢሄዱ ላይጎዱ ይችላል። ነገር ግን ልጆች በአባትና በወላጆቻቸው ስር ጥላ ስር ሆነው ማደግ አለባቸው። በኋላ ላይ የትውልድ መበላሸት የሚመጣው ከዚህ ነው። የአባትን ትርጉም አለማወቅ፣ የእናትን ትርጉም አለማወቅ፣ የእናትን የአባት ፍቅር፣ የቤተሰብ ፍቅር አለማወቅ፣ እነኚህ ነገሮች ተዳምረው አሜሪካ ሄዶ ልጄ እንደዚህ ሆነ ምናምን ቢሉ ኩሙሌቲቭ ቅድም እንደነገር ኢምፓክቱ የቤተሰብ መለያየት ነው። ስለዚህ ሁለቱ ነገሮች የጥቅምና የገቨርንመንት አሲስታንስ ኤንድ እዚህ ጋር ደግሞ ሚዲያው ከፍተኛ ተጽዕኖ ፈጥሮ ሲንግል ማም የመብዛት ሁኔታ በዛ ምክንያት ነው እንትን ያለው። በቅድሚያ መጽሐፍን አርቶት እንዳደረግ እድል ስለሰጠኝ ስላመንክብኝ ማመስገን እፈልጋለሁ። እዚህ መጽሐፍ ላይ አንድ አንቀጽ ላንብብልህና እንደ ጅረት እየፈሰሰ በሚጋልበው የዘመን ፍሰት የስደት ህይወቴ እንቆቅልሽ ከአድማስ ባሻገር እንደሚበን አመዳይ ባዘቶ ሳይሆን ዛሬ ላይ የማይሰበር የመስታወት አለት ሆኗል። ዘለግ ያለ ንፋስ በገላ ላይ ለሰስ ብሎ እንደሚፈስ የነፃነት አየር በውስጤ ናኝቷል። ነገ የሚሆነውን ግን እግዚአብሔር ብቻ ያውቃል ብለሃል። እንግዲህ ይሄን ከጠቀስክ በኋላ የገጠመ የህይወት ፈተናዎች፣ ፍቺ የመሳሰሉት ነገሮች
እንዴት ነው አስበርግገውሃል? ዛሬ አዲስ ስትቋጨው የነገን እግዚአብሔር ያውቃል ብለሃልና ዛሬ ላይ አዲስ ህይወት ተጀምሯል። የኔ መማሪያ ሁል ጊዜ ሉል እግዚአብሔር ፈጣሪ ነው። ሁል ጊዜ በሱ ላይ ሪላይ ያደርጋለሁ። ምን ተራሰው ምደገፈው ሁሉም ነገር ፈጣሪ ላይ ነው። ስለዚህ ምንድነው ስደመድመው እኔ እንደነገርኩት ጸልዬ ነው ሚስቴን ያገኘሁት። ጸሎት አድርጌ ነው እንደዚህ አይነት ሚስት ስጠኝ። ኤግዛክትሊ በጸሎቴ ምክንያት ነው ያገኘኋት። እሱ ነው የሰጠኝ። ስለዚህ እሱ ወሰደው። በቃ እሱ ነው የሰጠኝ ትዳሩን ሳልፈልግ ቤተሰቤን ሚስቴን እየወደድኩ ሳልፈልግ ደግሞ ብዙ ምክንያት በሚቀርብ ሁኔታ ትዳሬን አጣሁ። ስለዚህ ምንድነው ያልኩት? እግዚአብሔር ሰጠኝ፣ እግዚአብሔር ነሳኝ። በቃ አሁን ምንም አይነት ሌላ ነገር አላስብም። እሱ ነው የሚመራው ህይወቴን። ስለዚህ ፈጣሪ በፈቀደው ሰዓት የሆነ ነገር ይሆናል የሚል ሐሳብ ነው ያለኝ። ለማጠቃለል ያህል እኔ እዛ ጋር ያንን ስል ውስጤ ሙሉ ለሙሉ በፊት ከነበረኝ መጨናነቅ አንዛይቲ ሙልጭ ብሎ ወጥቶልኝ ነው ይችን ፍሬዝ ያሰፈርኳት። ስለዚህ አሌክስ እንግዲህ ለነበረን ቆይታ በጣም አመሰግናለሁ። ማስተላለፍ የምትፈልገው መልእክት፣ ማመስገን የምትፈልገው ነገሮች ካሉ እድሉን አንዴ ላመቻች። ኦኬ፣ በጣም አመሰግናለሁ። በመጀመሪያ ደረጃ የአርታይ ቲቪ ጋብዞኝ እንግዳችሁ ስላደረጋችሁኝ በመጀመሪያ ደረጃ የመጽሐፌን አንዳንድ ክፍሎች በዚህ ደረጃ እንደውም የተለያዩ ሚዲያዎች ላይ ቀርቤያለሁ፣ አላብራራሁትም። በዚህ ደረጃ እንዳብራራ እድሉን ሰዓቱን ስለሰጣችሁኝ አመሰግናለሁ። በተረፈ በዚህ መጽሐፍ ላይ አሁንም ከፍተኛውን ቦታ የምትይዘው አንተ ራስህ የምትጠይቀኝ መልአከ ተሰማ ለአንተ ተመልካቾችም እንትን ማለት እችላለሁ። መጽሐፌን የአርቶት ስራ የሰራው አንተ ነህ፣ እንዲህም ተውቦ እንትን እንዲል ከፍተኛው ሚና እንትን ስለምትል በእግዚአብሔር ስም እግዚአብሔር ይስጥልኝ እላለሁ። አብዝቶ ስራህን አጠቃላይ ቤተሰብህን እንትን ትልቅ ቦታ ደርሳችሁ እንዳይ እመኛለሁ። ሌላው የቤተሰቦቼን ሳላመሰግን ባልፍ ጥሩ አይሆንም። በተለይ እናቴን ወይዘሮ ተሰማሽ ወልደሴ አረጋዊ ነች። እንደዚህ አይነት ጭንቀት ውስጥ በነበርኩበት ጊዜ በስልክ እንደገና አሜሪካን ድረስ መታ አጽናንታኝ ነው የሄደችው። ያንን እሷ በመጣችበት ወቅት እኔ መጽሐፌን እየጻፍኩ ነበረ። ትልቅ ብርታት ነበር የሆነችኝ ወይዘሮ ተሰማሽ ወልደሴ መንገሻ። በጣም ነው ማመሰግንሽ። እድሜ ጨምሮ ይስጥልኝ እላለሁ። ወንድሞቼ ኢንጂነር ዳንኤል፣ ደረጀ ማሞ፣ ሌሎቹም እህትና ወንድሞቼ አመሰግናለሁ። እነሱም ብርታቴ ነበሩ። አሜሪካን ሀገር የምትኖራለች እመቤት ተፈራ በተወሰነ ደረጃ ነገሮችን እየጻፍኩኝ እሷ ደግሞ የታይፒንግ ስራ እና አንዳንድ ነገሮችን ትሰራልኝ ነበር። እመቤት ተፈራ አመሰግንሻለሁ፣ እግዚአብሔር ይስጥልኝ። በተረፈ የልጆቼን ሰዓት ባይዘዌ ወስጃለሁ ማለት ይቻላል። እነሱ በተወሰነ ደረጃ ታግሰውኝ ይህን መጽሐፍ እዚህ እንዲደርስ ከፍተኛ ሚና አላቸው። የመጀመሪያ ልጄ ረድኤት አለማየሁ በጣም ስማርት ልጅ ነው ያለችኝ፣ በጣም ጎበዝ፣ አሜሪካን ውስጥ በጣም ሰቃይ ልጅ ነች። እግዚአብሔር ትልቁን ቦታ ደርሰሽ እንዲያሳየኝ ፈጣሪን ለምናለሁ። አመሰግናለሁ። የኔ ቆንጆ ወድሻለሁ። በጸሎት አለማየሁ እንደዚሁ የ14 ዓመት ልጅ ነው።
በጣም እንደ ጓደኛ እንደ ልጄ እንደ እንትን ነው የምንጫወተው። በጣም ከፍተኛ ብርታቴ ነው። ስለዚህ በጽዬ በጣም ነው መወደህ ማለት እፈልጋለሁ። በአጠቃላይ ግን እዚህ መጽሐፍ ውስጥ በስም ያልጠቀስኳቸው እና ለመጽሐፉ ህትመት ትልቅ ሚና የነበራቸው በአጠቃላይ በጣም አመሰግናለሁ ማለት እፈልጋለሁ። ይህን መጽሐፍ ማግኘት የሚፈልጉ ተመልካቾች ቢኖሩ እንዴት ነው ተደራሽነቱ? ያው ቅድም በመግቢያ ላይ ጠቅሼዋለሁ፣ አማዞን ላይ ያለ። ሀገር ውስጥ የት ነው የሚከፋፈለው? ይሄ መጽሐፍ ከ2 ወር በፊት በአሜሪካን ሀገር በሁለት ቋንቋ በአማርኛና በእንግሊዝኛ ታትሞ አማዞን ፕላትፎርም ላይ አለ። ኦልሞስት 2 ወር ሆኖታል። ሽያጩም እግዚአብሔር ይመስገን ደህና ነው። ነገር ግን አማርኛው ላይ የተወሰነ ሽያጭ በማስታወቂያ ባለመስራታችን የተወሰነ ነገር ስለሆነ ነው ወደ ኢትዮጵያ ወደ አዲስ አበባ የመጣሁት እና ለዲያስፖራው ለትውልደ ኢትዮጵያ ኦልሬዲ ታትሞ በአማዞን ፕላትፎርም ላይ ስላለ እዛ ላይ መግዛት ይችላሉ። ወደ አገር ቤት ስመጣ አገር ቤት በአዲስ መልክ እንደገና ታትሞ ነው ያለው። አይ ቲንክ ይሄንን ከ3 ቀን ጥቅምት 1 በይፋ አስመርቀነዋል። ጥሩ እና ሞቅ ያለ ዝግጅትና የምርቃት ፕሮግራም ነበረ። በዛ በጣም ደስተኛ ነኝ። ወደ አገር ውስጥ አሁን የሚሰራጨው ወይም በእያንዳንዱ አንባቢያን እጅ ሊገባ የሚችለው ጃፋር የመጽሐፍ አከፋፋይ በኩል መጽሐፉ ይከፋፈላል። ስለዚህ በጣም ሪዝነብል እና ጥሩ ዋጋ ነው ያደረግነው፣ ምክንያቱም አንባቢያን ጋር እንዲደርስ ስለፈለግን። ስለዚህ እየገዛችሁ እያነበባችሁ የራሳችሁን ኮሜንት በተለያየ ነገር እንድትሰጡ ጠይቃለሁ። ውድ የአርታይም ቲቪ ተመልካቾች ከደራሲ አለማየሁ ማሞ ጋር ከስደቴ ጀርባ በሚለው መጽሐፉ ዙሪያ ያደረግነው ውይይት በዚሁ ተጠናቋል። ይሄ ከስደቴ ጀርባ አንሪትን ሳይለንስ በሚል በእንግሊዝኛ ተተርጉሟል። በአማርኛ ከስደቴ ጀርባ መጽሐፍ እንደተጠቀሰው በጃፋር መጽሐፍ መደብር ታገኙታላችሁ። የስነ ጽሁፍ ወዳጆች ከስነ ጽሁፍም ውጪ ያላችሁም ለመረጃ ግብዓት ለጥናትና ምርምር የሚጠቅም መጽሐፍ ስለሆነ እንድታነቡት አርታኢ በዚህ አጋጣሚ ይጋብዛል። ለነበረን ቆይታ ከልብ አመሰግናለሁ። መልካም ጊዜ